ሰላም ሰላም የዩቲዩብ ቤተሰቦች እንዴት ሰነበታችሁ? በዛሬው ፕሮግራማችን ይዤላችሁ የቀረብኩት የ11ኛ ፊዚክስ ዩኒት 3 ይሆናል። ዩኒት 3 ሞሽን ዋን ዳይሜንሽን እና ቱ ዳይሜንሽን የሚል ርዕሶች ይኖሩታል። እሱን ለማየት እንሞክራለን። ሞሽን ዋን ዳይሜንሽን ላይ ሞሽን አለው ስትሬት ላይን ባለፈው ካየነው ቶፒክ ላይ ተያያዥነት አለው። እዛ ጋር እያይዘን ለማየት እንሞክራለን። ቀጥለን ሞሽን ቱ ዳይሜንሽን ላይ ስንመጣ ደግሞ ዩኒፎርም ሰርኩላር ሞሽን ተካቷል። እሱን ደግሞ ስንደርስበት እናያለን ማለት ነው። ስለዚህ በቀጥታ ሞሽን አሎንግ ስትሬት ላይን ወደ ሞሽን ዋን ዳይሜንሽን ላይ ስንመጣ የምናያቸው ጉዳዮች ምንድን ናቸው? አንደኛ አክሰለሬሽን ዲፋይን እናደርጋለን። ከዛ ቀጥለን ኢኩዌሽንስ ኦፍ ዘ ዩኒፎርምሊ አክሰለሬትድ ሞሽን እንደሆነ ለማየት እንሞክራለን። ሌላ ደግሞ ግራፍ ላይም የተወሰኑ የምናያቸው ነገሮች ይኖራሉ ማለት ነው። ስለዚህ ቀጥታ ወደ የዛሬው ፕሮግራማችን ስንገባ አክሰለሬሽን ማለት ምን ማለት ነው? መቼ ነው አክሰለሬሽን ሊሆን የሚችለው ብለን ስናይ an object is said to be accelerating when its velocity is changing magnitude, direction or both magnitude and direction። ስለዚህ አንድ ኦብጀክት አክሰለሬት አደረገ ብለን ልናወራ የምንችለው መቼ ነው? የቬሎሲቲ ማግኒቲዩድ ሲቀያየር ደግሞ ማግኒቲዩድ ቼንጅ ሲያደርግ ዳይሬክሽኑ ሲቀየር ቼንጅ ኢን ዳይሬክሽን ሲኖር እና ሁለቱም ማግኒቲዩድ እና ዳይሬክሽን ሲቀያየሩ አንድ ነገር አክሰለሬት አድርጓል ማለት ነው። ስለዚህ እነዚህ ኬዞች ነው አክሰለሬሽን ሊኖረው የሚችለው ማለት ነው። ስለዚህ አክሰለሬሽን ቬክተር ኳንቲቲ ነው ይታወቃል። ቬክተር ኳንቲቲ ነው ካለን ማግኒቱድም አለው ዳይሬክሽንም አለው ማለት ነው። ዳይሬክሽን ይገለጻል፣ በማግኒቱድ ይገለጻል። ስለዚህ አክሰለሬሽን ምን ማለት ነው? አክሰለሬሽን ዘ ሬት ኦፍ ቼንጅ ኦፍ ቬሎሲቲ ነው። አክሰለሬሽን ካልኩሌት ማለት ቼንጅ ኦፍ ቬሎሲቲ ኦቨር ቼንጅ ኦፍ ታይም አድርገን ካልኩሌት እናደርጋለን። ያ ማለት ፋይናል ቬሎሲቲ ማይነስ ኢኒሻል ኦቨር ታይም እናደርጋለን ማለት ነው። What's now the negative acceleration mean? Negative acceleration may or may not be a deceleration, or deceleration may or may not be considered as negative acceleration. Negative acceleration ሁሉ ጊዜ deceleration ነው ማለት አይደለም፣ ወይ ደግሞ deceleration ነው ማለት ደግሞ ሁሉ ጊዜ ምንድነው ኔጌቲቭ acceleration ነው ማለት አይደለም። ስለዚህ መቼ ነው ታዲያ አንድ ነገር decelerate የሚያደርገው ወይ ደግሞ ስፒድ አፕ የሚያደርገው ወይ ደግሞ ስሎ ዳውን የሚያደርገው? ሁለት ዋና ዋና ኬዞች አሉ በጣም መያዝ ያለብን እና እዚህ ላይ ትኩረት አድርገን ማየት ያለብን ጉዳዮች። አንደኛው if the velocity and acceleration are the same sign፣ ቬሎሲቲ እና አክሰለሬሽን ተመሳሳይ የሆነ ሳይን ካላቸው ምንድነው ኦብጀክታችን ስፒድ አፕ እያደረገ ነው ማለት ነው። ሴም ሳይን አላቸው ማለት ነው። ቬሎሲቲ እና አክሰለሬሽን ፖዚቲቭ እና ፖዚቲቭ ሊሆኑ ይችላሉ። ቬሎሲቲ እና አክሰለሬሽን ኔጌቲቭ እና ኔጌቲቭ ሊሆኑ ይችላሉ። ከሆነ በዚህ ሰዓት ምንድነው ኦብጀክቱ ስፒድ አፕ እያደረገ ነው ማለት ነው። ስፒድ አፕ እያደረገ ነው ማለት ነው። ለምሳሌ ሴም ፖዚቲቭ እና ፖዚቲቭ ግልጽ ነው። አንድ መኪና መጀመሪያ በ10 ሜትር ፐር ሰከንድ ቢጓዝ ቀጥሎ በ20 ሜትር ፐር ሰከንድ 30 ሜትር ፐር ሰከንድ እያለ እየጨመረ ከሆነ የምናገኘው ቬሎሲቲ እና አክሰለሬሽን ሴም ሳይን ሊኖራቸው ይችላል። ቀጥለን ደግሞ ሁለቱ ኔጌቲቭ ሊኖራቸው የሚችለው አንድ መኪና በተቃራኒ አቅጣጫ በኋላ ማርሽ ምን ሊያደርግ ይችላል? ወደኋላ በተቃራኒ አቅጣጫ እየጨመረ ሊሄድ ይችላል። ኔጌቲቭ 10 ሜትር ፐር ሰከንድ፣ ኔጌቲቭ 20 ሜትር ፐር ሰከንድ፣ ኔጌቲቭ 30 ሜትር ፐር ሰከንድ እያለ ሄደ ቁጥር ምንድነው ስቲል ስፒድ አፕ እያደረገ ነው ማለት ነው። ስለዚህ ኔጌቲቭ የሚሆነው ወይ ደግሞ ስሎ ዳውን የሚያደርገው መቼ ነው? if the velocity and acceleration have different sign፣ ቬሎሲቲ እና አክሰለሬሽን ዲፍረንት ሳይን ካላቸው ምንድነው the object is slowing down ማለት ነው። ቬሎሲቲ እና አክሰለሬሽን ዲፍረንት ሳይን ነው ደግሞ የተለያየ ሳይን ካላቸው ያ ማለት ፖዚቲቭ እና ኔጌቲቭ። አክሰለሬሽን ኔጌቲቭ ሆኖ ቬሎሲቲ ፖዚቲቭ ሊሆን ይችላል። ለምሳሌ ቬሎሲቲ ኢኒሻል ቬሎሲቲ አንድ ኦብጀክት ይሄን ያክል ቬሎሲቲ 30 ሜትር ፐር ሰከንድ ሆኖ ፖዚቲቭ ሆኖ ቀጥሎ ደግሞ ካልኩሌት ስናደርግ የምናገኘው ስሎ ዳውን የምናገኘው የአክሰለሬሽን ቫልዩ ኔጌቲቭ ሊሆን ይችላል። ስለዚህ በዚህ ሰዓት ምንድነው ስሎ ዳውን እያደረገ ነው ማለት ነው። ሶ በዚህ ኬዝ ነው ስፒድ አፕ እና ስሎ ዳውን አድርገን ብለን ማውራት የምንችለው። ስለዚህ በአጠቃላይ ኔጌቲቭ አክሰለሬሽን ሁሉ ጊዜ ዲስለሬሽን ማለት አይደለም። ኔጌቲቭ አክሰለሬሽን ሁሉ ጊዜ ዲስለሬሽን ማለት ነው። በጣም ትኩረት ማድረግ ያለብን። ሌላኛው ኢንስታንተነስ አክሰለሬሽን ማለት ነው ማለት ነው። The instantaneous acceleration is the acceleration of the body at a given instant of time። at a given instant of time ወይ ደግሞ ስፔሲፊክ ታይም ላይ የምናገኘው አክሰለሬሽን ምን ተብሎ ይጠራል? ኢንስታንተነስ አክሰለሬሽን ይባላል።
እዚህ ኢንስታንታኒየስ አክሰለሬሽን አት ጊቭን ታይም ላይ ለማግኘት ወዴት መሄድ አለብን ማለት ነው? ማቴማቲክስ ሊሚት እንደተማራችሁ በሊሚት ማግኘት መቻል አለብን፣ ወይ ደግሞ በደሪቬቲቭ ማግኘት አለብን። ስፔሲፊክ ማለት ማለት ነው አክሰለሬሽን ኢዝ ዘ ሊሚት ኦፍ ቼንጅ ኦፍ ቬሎሲቲ ኦር ቼንጅ ኦፍ ታይም አስ ቼንጅ ኢን ዜሮ ታይማችን ወደ ዜሮ ከሄደ ቁጥር የምናገኘው አክሰለሬሽን ኢንስታንታኒየስ አክሰለሬሽን ይባላል። ወይ ደግሞ በደሪቬቲቭ ከሆነ ደግሞ ቲ ዘ ፓወር ኦፍ ኤን ቢሆን የዚህ ደሪቬቲቭ ቲ ዘ ፓወር ኦፍ ኤን ማይነስ ዋን ዘን ታይምስ ኤን ይሆናል ማለት ነው። ኮኤፊሽንቱንም ከኤክስፖነንቱ አንድ ይቀንሳል። በስፔሲፊክ ኢንስታንታኒየስ ታይም ላይ የምናገኘው አክሰለሬሽን ኢንስታንታኒየስ አክሰለሬሽን ይባላል። ሌላኛው ሞሽን ዊዝ ኮንስታንት አክሰለሬሽን ማለት ምን ማለት ነው? ሞሽን ዊዝ ኮንስታንት አክሰለሬሽን ኢዝ ዩኒፎርም። አክሰለሬሽን ዩኒፎርም ነው። አክሰለሬሽን ዩኒፎርም ነው ማለት ቬሎሲቲ ይቀያየራል ወይስ አይቀያየርም የሚለውን ስናይ ቬሎሲቲ ኢዝ ቼንጂንግ ባይ ኢኳል አማውንት ኢን ኢኳል ኢንተርቫል ኦፍ ታይም። ቬሎሲቲ ይቀያየራል፣ ነገር ግን የሚቀያየረው መቼ ነው? በእኩል መጠን በእኩል በሆነ ታይም ኢንተርቫል ይቀያየራል ማለት ነው። ምን ማለት ነው ይሄ? ለምሳሌ መጀመሪያ አንድ መኪና ሲነሳ 5 ሜትር ፐር ሰከንድ የሚጓዝ ከሆነ ቀጥሎ 10 ሜትር ፐር ሰከንድ፣ 15 ሜትር ፐር ሰከንድ እንደን እያለ ይቀጥላል። ታይማችን ደግሞ በእያንዳንዱ 5 ሜትር ፐር ሰከንድ ሲሆን 1 ሰከንድ፣ 10 ሜትር ፐር ሰከንድ ሲሆን 2፣ 15 ሲሆን ደግሞ 3። ታይም ኢንተርቫሉ በኳል ኢንተርቫል እየተቀያየረ የሚሆነው አክሰለሬሽኑ ዩኒፎርም ማለት ነው። So such type of motion is called uniformly accelerated motion. motion ምን ተብሎ ይጠራል? uniformly accelerated motion። አክሰለሬሽኑ ምንድነው? ዩኒፎርም አክሰለሬሽን ኮንስታንት ቬሎሲቲ በኳል ኢንተርቫል ታይም ስለሚቀያየር ማለት ነው። ስለዚህ ይሄን ዩኒፎርምሊ accelerated motion ዲፋይን አደረግን ማለት ነው። ቀጥለን ዩኒፎርምሊ accelerated motion ላይ የምናያቸው ኢኩዌሽኖች አሉ። ዩኒፎርምሊ አክሰለሬትድ ሞሽን 5 ዋና ኢኩዌሽኖች አሉ። እነሱን